ሰላም ጋይስ እንዴት ናችሁ? ዌልካም ባክ አጌን። ይህ ከፓይተን ሲሪየሳችን ላይ ፓርት 2 ክፍላችን ሲሆን በዛሬ ቪዲዮ ስለ ፓይተን ቫሪያብል፣ ፕሪንት ስቴትመንት እንዲሁም ደግሞ ዳታ ታይፕ የምንመለከት ይሆናል። በመጀመሪያም ቫሪያብል ምን እንደሆነ እንመልከት። ቫሪያብልን በአጭር ቋንቋ ስንገልጸው የኮምፒውተራችን ሜሞሪ ላይ ያለ ኮንቴነር ወይንም ደግሞ ቦክስ ብለን ልናስበው እንችላለን። ይህ ኮንቴነር ወይንም ቦክስ የተለያዩ አይነት ነገሮችን ስቶር ለማድረግ እንጠቀምበታለን ማለት ነው። ለምሳሌ ያክል ኔም የሚባል ቫሪያብል ክሬት አረኩኝ። ከዛ ለሱም ፓይተን የሚባል ቫልዩ ሰጠሁት ማለት ነው። ይህም ምን እያደረገልኝ ነው? ፓይተን የሚባል ቫልዩ ያለው ቫሪያብል የኮምፒውተር ሜሞሪ ላይ ስቶር እየተደረገ ነው ማለት ነው። ሌላ ኤግዛምፕል ለመመልከት ያክል ኤጅ የሚባል ቫሪያብል ክሬት አድርጌ 30 ቁጥር ያለውን ቫልዩ ሰጠሁት ማለት ነው። ይህም በተመሳሳይ ሁኔታ 30 ቫልዩ ያለው ቫሪያብል ኮምፒውተር ሜሞሪ ላይ ስቶር እያደረኩት ነው ማለት ነው። ጠቅለል ለማድረግ ያክል ኔም እና ኤጅ ቫሪያብላችን ሲሆኑ ፓይተን እና 30 ቁጥር ደግሞ ቫልዩዎቻችን ናቸው ማለት ነው። ስለ ቫሪያብል እንደዚህ ካወራን ለምንድን ነው የሚጠቅሙን የሚለውን ነገር እንመልከት። ቫሪያብሎች የተለያዩ አይነት ጥቅሞች ሊሰጡን ይችላሉ። ነገር ግን ዋነኛ የሚባሉት አንደኛው የተለያዩ ኢንፎርሜሽኖችን በቀላሉ ስቶር ለማድረግ እንጠቀምበታለን። ሁለተኛው ደግሞ አንድን ቫሪያብል የተለያየ ቦታ በተደጋጋሚ መጠቀም እንድንችል ያግዘናል ማለት ነው። ይህም ደግሞ ኮዳችን በጣም ፍሌክሲብል እንዲሆን፣ ማኔጀብል እንዲሆን ያደርግልናል። አሁን ወደ ቀጣዩ ክፍል ስንገባ ፕሪንት ስቴትመንት የሚባለውን እንመለከታለን። ፕሪንት የምትባሏ ቢልቲን የሆነች ፋንክሽን ስትሆን ይህም የተለያዩ አይነት ቫሪያብላችንን ፕሪንት ለማድረግ ወር ደግሞ ቫልዩን ለመመልከት ያግዘናል። እዚህ ጋር እንደምትመለከቱት ሄሎ ዴር ሃው አር ዩ የሚል ቫልዩ ለግሪቲንግ ቫሪያብል ላይ ሰጠሁት። ይህንን ፕሪንት ብዬ በቅንፍ ውስጥ የቫሪያብል ኔም በማስቀመጥበት ጊዜ የግሪቲንግ ቫሪያብል ቫልዩን ያሳየኛል ማለት ነው። ፓይተን ላይ ቫሪያብል ክሬት በምናደርግበት ጊዜ እነዚህ ሮሎች መጠንቀቅ ይኖርብናል። የመጀመሪያው ቁጥር ወይንም የተለያዩ አይነት ሲምቦሎችን ማስቀደም የለብንም። እንደዛ በምናደርግበት ጊዜ እዚህ ጋር እንደምትመለከቱት ኤረር ያመጣብናል ማለት ነው። አሁን ወደ መጨረሻው ቶፒክ ስንመጣ ዳታ ታይፖችን የምንመለከት ይሆናል። የመጀመሪያው ዳታ ታይፕ ስትሪንግ ይባላል። ለምሳሌ ያክል ኔም የሚባል ቫሪያብል ክሬት አድርጌ አበበ የሚባል ቫልዩ አሳይን አረኩለት። እንዲሁም ደግሞ ኤጅ የሚባል ቫሪያብል ክሬት አድርጌ በኮቴሽን ውስጥ ወይንም ደግሞ በሲንግል ኮትም ሊሆን ይችላል በደብል ኮት አድርጌ 8ን አስገባውለት። ስለዚህ አሁን የነዚህን ዳታ ታይፕ ምን ይመስላል የሚለውን ነገር ፕሪንት አድርገን እንመልከት። እሱንም ለመመልከት ፕሪንት አድርገን ታይፕ የሚባለውን ፋንክሽን ተጠቅመን በውስጡ ደግሞ የቫሪያብሉን ስም ማስቀመጥ ይኖርብናል ማለት ነው። እንደዚህ አድርገን ተርሚናላችን በምንመለከትበት ጊዜ ክላስ str የሚል ነገር እንመለከታለን። ይህ ምን ማለት ነው? ዳታ ታይፓችን ስትሪንግ እንደሆነ ያሳየናል። ሁለተኛው ዳታ ታይፓችን ኢንቲጀር ይባላል። ኢንቲጀር ከስትሪንግ የሚለየው ሙሉ ለሙሉ ቁጥር ነው የምንጠቀመው ማለት ነው። ነገር ግን እዚህ ጋር ጥያቄ ሊፈጠርብን ይችላል። ከላይ 8 ቁጥርን ተጠቅመን ስትሪንግ ነው ብለናል። ነገር ግን እዚህ ጋር ኤጅ ላይ 30 ብለን እንዴት ነው እሱ ኢንቲጀር የሚሆነው የሚል ጥያቄ ሊፈጠርብን ስለሚችል በመጀመሪያ ልብ እንድትሉልኝ የምፈልገው ስትሪንግ ስንጠቀም ሁልጊዜ ደብል ኮቴሽን ኦር ደግሞ ሲንግል ኮት ውስጥ ማስቀመጥ ይኖርብናል ማለት ነው። ኢንቲጀር ሲሆን ግን ኮቴሽን መጠቀም አይኖርብንም። ዝም ብለን ቁጥሩን ብቻ ነው የምናስቀምጠው ማለት ነው። ስለዚህ የኤጅ ቫሪያብል ታይፑን ስንመለከት INT ወይንም ደግሞ ኢንቲጀር መሆኑን ያሳየናል ማለት ነው። ሶስተኛው የፓይተን ዳታ ታይፕ ፍሎት ይባላል። ይህም እንደ ኢንቲጀር ቁጥር ሲሆን ከኢንቲጀር የሚለየው ዴሲማሎችን ስለምንጠቀም ነው። ለምሳሌ ብርን መግለጽ ከፈለግን ብር የሚባል ቫሪያብል ክሬት አድርጌ 12 ብር ከ30 ሳንቲም ቫልዩ መስጠት እችላለሁ ማለት ነው። ስለዚህ ዴሲማል እዚህ ጋር ስለተጠቀምኩኝ ይህ ቫሪያብል ፍሎት ሆነ ማለት ነው። እሱንም ለመመልከት የብር ቫሪያብል ታይፑን ፕሪንት አድርገን መመልከት እንችላለን።
የመጨረሻው የፓይተን ዳታ ታይፕ ቡሊያን ይባላል። ይህ ከሌሎቹ ዴታ ታይፕ የሚለየው ሁለት አይነት ኦፕሽን ብቻ ነው ያለው። አንደኛው ትሩ ሲሆን ሌላኛው ደግሞ ፎልስ ይሆናል ማለት ነው። እሱንም ለመመልከት አንድ ቫሪያብል ክሬት አደርጋለሁ። እሱንም ኢዝ ሬኒንግ እለዋለሁ። ለዚህኛው ቫሪያብል ትሩ ኦር ደግሞ ፎልስ ብዬ ቫልዩ መስጠት እችላለሁ ማለት ነው። ታይፑንም ለመመልከት ፕሪንት አድርገን መመልከት እንችላለን። የዛሬው የፓይተን ፓርት 2 ክፍላችን ይህንን ይመስል ነበረ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ላይ፣ ቪዲዮ ከተመቻችሁ ደግሞ ላይክ ማድረጋችሁን አትርሱ። በቀጣይ በፓርት 3 እስከምንገናኝ ሰላም ሁኑ።